ሀበሻ ሚዲያ እዚህ ጉንድና ውድድር ያሸነፉ ሴቶች ብዙ ተጠቅመውበታል። በዛ ሰዓት እናንተ ያዘጋጃችሁት በጣም ተጽዕኖ የፈጠረ ዝግጅት ነበር እና ምን ያህል ዋጋ ከፈላችሁበት? ምን ስጦታ አሰጣችኋቸው? በዛ ሰዓት ሌላም ተጨማሪ ስራ ወደ ኢትዮጵያ የመጣሽበት ምክንያት የከበሩ ድንጋዮች አዎ እንግዲህ ይታይሽ ከድህደት ወደ ሀብት ከፍታ ሲያመጣኝ እግዚአብሔር ለሀገሬ ምንድነው የምጠቅመው አልኩኝ። በቁንጅና ውድድር ሲገቡ የኛ ሴቶች ሞር ውጭ ሀገር የማሸነፍ ሞር ኢንተርናሽናል ማይንድ እንዲኖራቸው ፕላስ ኮንፊደንስ እንዲኖራቸው ሴቶች ብዙ ኮንፊደንስ አልነበራቸው። አይናፋርነት እንደ ኳሊቲ እንደ ጥሩ ነገር ይታይ ነበር። አንድ አይናፋርነት አንድ እና ደግሞ ባህሉ ተጽዕኖ ሴት ልጅ አርፋ መቀመጥ አለባት የሚባል ነገር ለምን ቆንጆ ኮንሽ ለምን እንዴት ነው የሚባለው እና እኛ ትንሽ ከነጭ ጋር የጠቀመኝ እኔ ከነጮች ጋር መኖር ይሄ ማይንድሽ ኦፕን መሆን ካልቸሬን ወደዋለሁ። አንዳንድ የፈረንጆች እንትን አልወደውም ግን ሪሊ በጨዋነት በትክክል እናትና አባት ሆኖ ለልጆች አርአያ መሆን ጥሩ ነው። አባት እንደ አባት መሆን አባት መሪ ነው። በጣም ወንድ ልጅ አከብራለሁ። በወንድና በሴት ያለው ዲፈረንት አለ። እግዚአብሔር ሲፈጥረው ወንዱን ራስ አድርጎ ነው፣ ወንዱን አባት አድርጎ ነው፣ ወንዱን መሪ አድርጎ ነው። ቢቻል አገራችንን ተከብራ አምራ ሴቷም ቆንጆ ልጆቿን ይዛ እንባባ ቡንገለ አርጋ በቃ ብትቀር ደስ ይላል። ካለ ከሌለ ግን ሴቷም ትሄዳለች ልትሰራ ደክሟት ትመጣለች እና እነዚህ ነገሮች በጣም መታገል አለበት። ወንዱም ደግሞ አምራ እንድትቀመጥ ይፈልጋል። ከየት ይምጣ እና ማጣት እርስ በርስ ያጋጫል። ይሄ ሰይጣን ስራ ነው። በእውነት ለዘላለም እግዚአብሔር ይገስጸው። ማጣት ክፉ ነው። አገራችን ሁሉ ነገር አላት። የከበሩ ድንጋይ መጥቼ እዚህ በትልቅ በማዕድ ሲሳይ በትግርኛ በሁሉ ነገር ሳስተላልፍ የከበሩ ድንጋዮች በትክክል መውጣት ጀመረ። በትክክል ፈቃድ መሰጠት ጀመረ። በትክክል መነገድ ተጀመረ። ያኔ ደግሞ እኔም ጀርመን ሀገር ያለው በሃምቡርግ የአገራችንን ኦፓል አስተዋውቅ ነበረ። በትልልቁ የዓለም ደረጃ አሁንም ስቲል በዛ ላይ መስራት የምችል ሴት ነኝ። እችላለሁ፣ አቅሙም አለ። አገራችን በጥሩ ኦፓል ታዋቂ ሆነች። እንደማናቸውም ደግሞ በከበሩ ድንጋይም አገራችን አስተዋውቅ ነበረ። በሃምቡርግ ሜሳ በሚባለው እዚህም ቶፓስ ጁዌለሪ የራሴ ነበር። ኢምፔሪያል ያለው የራሴ ነበር። ጊዮን ያለው የራሴ ነበር። ባህር ዳር ያለው የራሴ ነበር። ሴቶችን በጌጥ በልብስ በመናምን እያሰለጠንን ትልልቅ ደረጃ ደርሰው ውጭ ሀገር ሁሉ የማሸነፍ እንትን ነው። በጣም ይገርማል እና ይሄ ደስ ይለኛል። እስቲል አሁንም ለዛ ነው የመጣሁት። እስቲል አሁንም በእስር ቤቶች በማረሚያ ቤቶች እሰራለሁ። ታስረው ምንድነው የሚሰሩት? አትሊስት ታስረው ማረሚያ ቤቱ ነው አንድ የሆነ ነገር ማወቅ አለባቸው። አውቀው ቢወጡ ሴቶች በልብስ በህፃናት አያያዝ፣ ወንዶች በመካኒክ በእንጨት ስራ ራሳቸው ውስጣቸው ባለው በአርት ኢቭን እንኳን ሲፈቱ አንድ ነገር ይዘው እንዲወጡ በዛ ላይ በስራ ላይ ነኝ። በመሃል ልጆች ማሳደግ፣ ልጆች ማስተማር ስታክ የምታደርጊባቸው ነገሮች አሉ። አሁን ልጆች የራሳቸውን ችለው በዲዛይን ጎበዝ ሆነው የሆቴል ማኔጀር ሆነው ማሚዬ ጎ ሄድ ሲሉኝ በክብር ወደዚህ ምድር ስመጣ መዝሙር 84:7 ከከፍታ ወደ ከፍታ የጽዮንን አምላክ ያዩታል በሚል ባንዲራ ላይ መጣሁት። ምድራችን በሰላም ወደ ከፍታ፣ በህብረት ወደ ከፍታ፣ በፍቅር ወደ ከፍታ እንሄዳለን። እውነት ነው። በጣም ደስ ይላል። እስከዛሬ ልጆች በማሳደግ ውስጥ አለፍኩኝ ስትኝ ያሳለፍሻቸው ደግሞ በትዳር ውስጥ አንዳንድ ችግሮችም ነበሩ። ብዙ ችግሮች እሱ በእርግጥ በሌላ ጊዜ ረጅም ነው። በጣም ብዙ ችግር አለ። ልጆቼ ሲጠይቁኝ አንቺ ለምን ጠቆርሽ ባባ ለምን ነጣ ብዙ ሂደቶች አሉ። ትምህርት ቤትም በጥቁርና በነጭ በጣም ችግር ነበረ። በእኛ ጊዜ ደግሞ ያኔ ነው። አሁን እንኳን ይሻላል። በእኛ ጊዜ ብዙ ጥቁር የማይታይበት ስለነበረ በጣም ቻሌንጆች አሉ። ይሰፊ ነው። አንዳንዴ ወደ ኋላ ትቆሚያለሽ፣ ልጆች ወደፊት ይሄዳሉ። ኤቭሪዌር እያዘንሽ ነው የምትሄጂው። ጥቁርነቴ ከዛ አንዴ እግዚአብሔር ሆይ አልኩት ሀብታም መሆናለሁ ብዬ ወጣሁ ከሀገሬ። አገሬ ስመጣ ደግሞ ጥቁር እየተባልኩ አዘንኩ።
ጥቁር የሚባል ለምን ነጭ እንደሆነ ምንድነው መቀባት ብዙ ሰዎች ፊታቸውን ለማንጻት ብዙ ኬሚካል በመጠቀም ብዙ የተበላሹ ነገር አለ ራሴንም በሜካፕ ሸፍኜ ብዙ ለማድረግ የፈለኩት ነበር ግን ጥቁር ነሽ እና የጥቁር ጠላው ነበር ጥቁር ሞት ነው ጥቁር ሐዘን ነው ጥቁር የሚለው ራሱ ይጎዳል ነበር you are black you are እንደዚህ የአገራችሁ ችግር አገራችሁ ምናምን ሲባል ይሄ everywhere ይወጋይ ነበር በትልልቅ ስብሰባዎች ጋር ሲሄድ where did you come from ሲሉኝ ኢትዮጵያ poor country okay from that ነው የመጣሽው ፈረንጅ እንደዚህ ነው ቀጥታ የሚነክሽ ያኔ ከነሱ ጋር እኩል ብፌ እየበላሽ ልብሽ አሞሻል ለምን you come from Africa you are poor okay you are lucky በጣም እድለኛ ነሽ እዚህ በመጣሽ ሲሉሽ ከዛ መቼ ነው እግዚአብሔር ሆይ መጽሐፍ ቅዱስ ላይ ኢትዮጵያ እጆቿን ወደ እግዚአብሔር ዘረጋለች ይላል እግዚአብሔር ብዙ ነገሮች ኪዳን አለ ለምንድን ነው ማን ሆነው ከዚህ በኋላ ለጥቁር መቆም አለብኝ ማለት ጀመርኩ ማለት ነው ለጥቁር መቆም ነበረብኝ ሪል ቆም ያለው መጽሐፍ ቅዱስ ላይ ማለት እኔ ጥቁር ነኝ እናንተ የእስራኤል ቆነጃጅቶች እኔ ጥቁር ነኝ ውብ ነኝ የሚል አወጣሁት ከዛ ደግሞ እግዚአብሔር ራሱ መጽሐፍ ቅዱስ የተጻፈው እግዚአብሔር የሚለው መጽሐፍ ቅዱስ የተጻፈው በጥቁር ቀለም ነው እንደገና እግዚአብሔር በጥቁር ደመና ይገኛል ይላል እግዚአብሔር ጥቁርና ነጭ ብሎ ቆንጆ ፈጥሯል አሁን ለምሳሌ ጥቁርና ቀይ እንግዲህ አንቺ ነሽ ሌላችን ጥቁር ነን መብራቱን ድርግምግም ብታይ ነጭ ነሽ አትታይ መብራት ከጠፋ ሁሉም እኩል ነው ስለዚህ ያለኝ እግዚአብሔር ሲጸልይ ያው አሁንም ፓስተር ስለሆንኩኝ ደግሞ ማገልጋይ ስለሆነ ኢንተርናሽናል አገልግሎት ስለምሄድም ብዙ ጊዜ ጥቁሮች በጣም ተጽዕኖ ባለቻው ላይ አገለግላለሁ መጀመሪያ እግዚአብሔር ያለንን ጥቁር ነጭ ቆንጆ አድርጎ እንደፈጠረ ጥቁር ዳይመንድ ውድ እንደሆነ ከነጭ ጥቁር ፐርል ውድ እንደሆነ ከና ነጮች ደግሞ እኛ እንደኛ ለመጥቆር ፀሐይ እንደሚሞቁ all this ትምህርት ሰጣለሁ ከኔ ከተጎዳሁበት ከድህነት ከኔ ከተጎዳሁበት በከለር ከኔ ከተጎዳሁበት በጥቁርና በነጭ ልዩነት ትልቅ ትምህርት ሰጭኝ ይቃለሁ አስተምራለሁ በትልቅ ሰፊው እና አገራችን እንድታድግ እንፈልገው ምንድነው ሁሉ ወደ አገሩ ተመልሶ በቋንቋው በከለሩ በእውቀቱ እንዲኖር ፈልጋለሁ ትልቁ ምኞቴም ጸሎቴም ነው ደግሞ የሚያደርገን ነው በህይወትሽ በጣም ከባድ ይሄን አልፈዋለሁ ብለሽ ያልገመትሽውና ያለፍሽው ፈተና ምንድነው well በጣም ከባድ በጥቁር ከለር በዚሁ ልጄ ትምህርት ቤት ሳደርሰው ማማታ ደርሽኝ ነው ጀመረ ከአባቱ ጋር ይሄዳል የእናቱም ዓለም ቤተሰቦቹን በመጥላታቸው ጥቁር በማለት በቃ ዲፕሊ ከዛ ቤተሰቦቼ ማለፉ በርግጥ ነው ውጭ ሀገር ወስጃቸዋለሁ በመሃል እናቴ ያለፈች ኦል ሀዘን ተደራርበው ዲፕሬሽን ውስጥ ገባው ወርቅ ይያለ ቆንጆ ቤት ይያለኝ ቆንጆ መኪና ኤቭሪቲንግ ለሰው የሚባለው ይያለ በጣም በቃ ዲፕረስ ውስጥ ገባ እና ያ ዲፕሬሽን እስከ ሆስፒታል ድረስ አይምሮ በሽተኛ ተብዬ እስከምገባ ድረስ ከዛም እነተም የተመረመርኩ ሲሄድ በቃ ዲፕሬሽን ሶ ዲፕ ስለሆነ ራሴን ሌፍት የማድረግ አቅም አጣሁ በዚህ ሰዓት ባለቤትሽ ከጎንሽ ነበረ well እሱም ምድሽ ውጭ ሀገር ከሄደ በኋላ ሌላ ፓርት ሌላ ጓደኛ ይዞ በጎን ሌላ እንትን እሱም ተደራርቧል የታመልጣለች ወልዳለች የትሄዳለች በማብል በቃ ሁለት ሶስት ሴቶች ጋር በመሄድ ለምን ታደርጋለህ ስለው ወይስ ኖርማል ማለት ጀመረ እንደውም ደስ ይለኛል ሰባት የተለያዩ አገር ሴቶች ቢኖር ማለት ጀመረ ቢያ ፍርሃቱ ቀረ አንደርሂም ስለሆንኩኝ ትዝ ይለዋል ከድህነት መተሻል አንዳንድ ነገሮች ወደ ኋላ ባክ አርጎ just you are a poor country from banana country so what ማለት ጀመረ እነሱ ሁሉ አባቴ ለረፍት ሲመጣና ዛሴ ትልቅ ጋርደን አለንና ቁጭ ከሚል ለምን ጋርደን አይሰራም ከባሪያ የተነሳ ምንድነው ሁለታችሁ ለኔ ባሪያ ናችሁ ማለት ጀመረ ያ ሁሉ እኔን እያሳመመ ይመጣ አባቴ ቋንቋም ስለማይችለው አልተረጎምኩለትም እኔ ግን ውስጤ ሁለት ነገሮች ከውሻዬ ጥሩ ትኖራለች ካንቺ ያለኝ ኢትዮጵያ ሆኜ አረሰው አንድ አባቴን he's a black slave ካን በእንግድነት መጥቶ ጋርደን ይስራ ተብሎ የጋርደን መስራት አይደለም ጋርደን የሚሰሩ ነበሩ ጋርደን አውቶማቲካሊ ኤሌክትሪክ ነው ይችላል ግን ምን አለሽ ሲለኝ አይ የሆነ ነገር ስሩ ብሎ ነው ብዬ ነው የሸፈንኩት በራሱ ቋንቋስ ቢሆን
አገር ውስጥ ላይ ቢሆን ማንም አይደፍረውምና የሰው ልጅ ከሀገሩ ከወጣ ብዙ ችግር አለው። የሰው ልጅ ከሀገሩ ከወጣ ሂዝ ስሌቭ ኦፍ ኤቭሪዲ ውሸት ነው። የትኛውም ሀገር ይኑሩ ፐርሰናሊታቸው የተነካ ነው። ናዘ ሰከንድ ኔሽን ሆነው የሚኖሩት ምናልባት ገንዘብ ሊያገኙ ይችላል። ደስታና እንትን ብዙ ነገር የለውም። ብዙ ጊዜ ውጭ ሀገር ስታይ ብዙ ጊዜ ዲቮርስ ነው። ምክንያቱም በውሸት ነው የሚጀምረው፣ በውሸት ነው የሚያልቀው። ውጭ ሀገር ስትሄጂ ብዙ ጊዜ ስለ ክርስትና ስለ እግዚአብሔር ምንም ችግር የለም። ወንድ ለወንድ ሴት ለሴት መጋባት ዲቮርስ ኖርማል ነው። ማስወለድ በተለይ በጀርመን ሀገር ሴት ከወለደች ያላት ቤት የሚሰጣትና ካልወለደች ሲንግል ከሆነች የማይሰጣት ስለሆነ ከአንዱ ጋር ተኝታ መውለድ ኖርማል ነው። እዚህ በጣም በቤተሰብ ያደገች እዛ እንደምንም ወንድ ፈልጋ አርግዛ ቤት ማግኘት ነው። ብዙ አይነት ካልቸራችን ቶታሊ ስለተበላሸ እኔ እግዚአብሔር የምጸልየው ነው ህዝባችን ወደ ሀገሩ ተመልሶ በፍርሃ እግዚአብሔር በመስራት ምድራችን ሰፊ ናት። ድንጋይ ያላት የከበረ ድንጋይ ያላቸው ነዳጅ አለን፣ ሁሉ ነገር አለን፣ መስራት እንችላለን። ያው ነው። እስራኤል አሁን በቅርብ ጊዜ ነው የማዕድን ሚኒስቴር ለአንዳንድ ስራ ጉዳይ ሄጄ ነው የመጎብኘት እድሉ የኖረኝ እና በጣም የተደነኩት እያንዳንዷን ቦታ ምድር ላይ ነው ያደረጉት ካርታውን እና የት ማዕድን ሊገኝ እንደሚችል ሲነግሩን ሙሉ ኢትዮጵያ ማዕድን አላት ማለት ነው እያልኩኝ ነበር እና በጣም የተደነኩ ነበር። የዚህ ዕውቀቱ ሳይኖረን ቀርቶ ነው እንዴት ነው ሀብታችንን ማውጣት አቅቶን ባሪያ ልንሆን ይቻላል? እኔ መነሻ ያደረኩት መጽሐፍ ቅዱስ ነው። ለምን ከድሮም ኦርቶዶክስ ቤተክርስቲያን ስማር እከታተል ነበር። ያወኩም ሲሄድ ደግሞ ኮምፕሊት መጽሐፍ ቅዱስ ማንበብ ጀመርኩኝ። ከዛ ተነስቼ ስለ ቶፓዝ ስለ ኩዊን ኦፍ ሻባ ክርስቶስ ኢየሱስ ሲወለድ ሶስቱ ንጉሶች አንዱ ኢትዮጵያዊ ነበር። ወደ እስራኤል ሄዶ ጉብኝት ሲያደርግ የከበሩ ድንጋዮች ይዞ ነበር። ዌር ዛት የት ነው? እኛ የኩዊን ኦፍ ሻባንን የምናምንን አለን እና ዌር ዛት ፕላስ ቶፓስ የሚለው የኔ ሱቅ የነበረው ቶፓስ ጁዌለሪ ነው። ዋይዘዌ አሁንም ጀርመንም ስቲል ይሰራል። እና ኤግዚቢሽን ትልልቅ ሳሳይ በቶፓስ ጁዌለሪ ነው እስከዛሬ ድረስ ማለት ነው። በመሃል ትንሽ ኮቪዱ ጋር ነው የተቋመው እንጂ ስቲል አሁንም ኤኒ ታይም ይፈልጉኛል። በአውሮፓ ዙሪያ ኢቭን በዚህ ሀገርም ዙሪያ ይፈልጉኛል። ለምን እግዚአብሔር ዕውቀቱን ሲሰጥሽ ለሀገርሽ በነፃ የምትሰጪ ከሆነ የትም ቦታ ትፈልጊያለሽ። እኔ መነሻዬ ከገንዘብ አይደለም፣ ህዝቤን ነፃ ማሳወቅ፣ በዲዛይኑም ቢሆን በወርቁም ቢሆን በከበሩ ድንጋይ ቢሆን ነፃ ማሳወቅ። በትንሹ እንዴት እንደሚጀመር በትንሽ ትጀምራለሽ፣ ወደ ብዙ ትሄጃለሽ። ካፒታልሽ ትንሽ ነው፣ እግዚአብሔር ያበዛልሻል። እንደ ሁለቱ አሳና እንደ 7 እንጀራ 5 ትንሽ እንደመቅ 2 ብር ካለሽ 10 ብትሆናለች። ተስፋ ለመቁረጥ ሰዎች ቶሎ ቢያናድዱሽም ግድ የለም ይሄ ያልፋል። ነገ ጧት ፖዚሽኑ ላይ ሆነሽ ለመርዳት መሞከር፣ ቶሎ አለመናደድ፣ ቶሎ አለመብሸቅ። እኔ በጣም እየተደነኩ ነበር ባንቺ ባህሪ። ከነዛ ችግሮችም ለመውጣት የረዳሽ ይሄ ባህሪ ነው ብዬ አስባለሁ። እግዚአብሔር ነው። እኔም ብቻ ባህሪ አይደለም። ተስፋ ቆርጬ ራሴንም ለማጥፋት ብዙ ጊዜ ሞክሬ ነበር። በጣም ይገርም። ያ እስከ ወንዝ ሁሉ ለመወርወር ግን እግዚአብሔር በቃ በራሱ ነው ያቆመኝ። ለምን በጣም ከባድ ነው። ወርቁም ብሩም እያለሽ ተስፋ ትቆርጫለሽ። መቀበል በተለይ ከሁሉ ፐርሰናሊቲሽ በከለርሽ በሀገርሽ ከመጡ እትሶ ሆርብልቲ ልጆችሽ ደግሞ እንዴት ነጭ ሆንሽ? እነሱ ደግሞ ራይት አላቸው። ለምንድን ነው ማሚ ጠቆርሽ? ለምን ባባ የማን ተወዱታላችሁ? የባባና ይሉኛል። ለምን ስላቸው እሱ ነጭ ነው አንቺ ጥቁር ነሽ ይሉኛል። እና ይሄንን ህብረተሰቡ አያስተምርም። በውጭ ሀገርም ደግሞ አላስተማራቸው፣ በሀገራችንም አላስተማርናቸው። በቃ እውቀት እግዚአብሔር ጋር ጥቁር ነጭ አይልም። ማድነቅም ይመስለናል። ቅርብ ጊዜ የሆነ ቪዲዮ እያየሁኝ ነበር። እቺ ልጅ በአካል ሳያት በጣም ቆንጆ ናት አለች አንድ ሜካፕ አርቲስት ለማስታወቂያ ጠርታት፣ ፈረንጅ አይደል እንዴ የምትመስለው አለች። የበለጠ ቆንጆ ናት ማለትን ፈረንጅ ከመምሰል ጋር እና እውነት አበሻን የመሰለ ግን ውብ የለም። እኔ በቁንጅና ውድድር ስወዳደር የተለያዩ አምባሳደሮች ምናምን ስለሆነ ከለርን አይተው ነው ያሸነፍኩት። ግርም ነው ያላቸው። ለምን ተምረዋላ። ግን እንዲሁ በሀገራችን ወይ ጥቁር እኮ ነው እና ጥቁርስ ቢዩቲፉል እና በከበሩ ድንጋይ ሳጠና
ጥቁር ፐል ውድ ነው፣ ጥቁር ዳይመንድ ውድ ነው። ብዙ ነገሮች ጥቁር ኢስ ሽፋን ነገሮችን የሚሸፍን የሚያሳምር ስለሆነ እኔ በዛ ጽፌዋለሁ። የህይወት ታሪክሽን ወደ ፊልም የመቀየር ሀሳብ አለሽ ወይስ በመጽሐፍ? ያ በመጽሐፍም በፊልም ሰራዋለሁ። ብዙዎችን ያስተምራል። አንደኛ አገር ስለለቀቁ ሀብታም መሆን አይደለም። ሁለተኛ አገራችን ራሷ ከመንግስት እስከ ጫች ድረስ እንዴት ነው ወጣቱን ሰፖርት የምናደርገው? እውቀት ያለው ወጣቱ ላይ ነው። አሁን የምሰራው ወጣቱ ላይ ነው። ለወደፊት የምሰራው ወጣቱ ላይ ነው። ለምን ወጣቱ እንከሪጅ ካላረግሽው ካረዳሽው ተስፋ አይኖርም። ስለዚህ በጥቂት 2-3 ሰው በሚችለው እውቀት ስትሰጫቸው እያደጉ ይሄዳሉ። ነገ አንቺን ይረዳሉ። ትናንትና ጎዳና ሰረዳቸው የነበረ ዛሬ እኔን ነው የሚረዱት ያሉት። ምን ያህል ልጆች ነበሩ ከጎዳና አንስተሽ የረዳሽ? ብዙ ናቸው። ለምን ያህል ጊዜ ቆዩ? ለ13 ዓመት አገልግያለሁ። መደዳውን ማለት ነው። አንድ ቤት ውስጥ ያደሩ በተለያየ ቤቶች በተለያየ ስራ በተለያየ መስሪያ ቤቶች እነሱ ግማሹ ማክሲመም 3 ወር 1 ዓመት 2 ዓመት ከዛ በኋላ ራሳቸውን ችለው ቶሎ ነው የሚሄዱት። ከካምፓኒዎች ጋር አነጋግርላቸዋለሁ። ከሊፍትም ከመኪናም ከሆቴልም ልጆች ሰጣቸዋለሁ። በደንብ ነግራቸዋለሁ። የኔን ታሪክ ነግራቸዋለሁ። ይቀበላቸዋል፣ ያስተምራቸዋል። ተያዥ የሚባል ነገር አለ። እኔ ነኝ ተያዥ መሆን። ተያዥ ሆነሽ ተቸግረሽ አታውቂም? በደንብ ሰርቀው እንደም ሰርቀው አንዱ ቦታ ላይ በጣም ያስቃል። እዚህ ወደ ዋሪት ህንጻ ነው ባለቤቱ ነው የተቀበለን ሁሉ ነገር ተቀብለው ከዛ ሊፍት ውስጥ እሱ ነው ማድረስ ያለበት የኛ ልጅ ከጎዳና የነበረው እና ሊፍት ውስጥ አስገብቶ ግቡ ያደርሳቸዋል ያመጣቸዋል። ከዛ አንድ ቀን ከሊፍት ወጣና ቁጭ ብሎ መሬት ላይ አለቃው መጣው የቤቱ የቢልዲንጉ ባለቤትና ይጠብቋል እሱ እንደሚያስገባ ባከግባ ምን ከገባህ ገባ አትያት ሲላ ከዛ በኋላ ሰልችቷል ልጁ። አዎ ቁጭ ብሎ ነው ግባ ከገባህ ገባ ካልገባህ ራስ ከደ ዋናው እሺ ብሎ ገባ። ሊፍት ይዞ ወጣ። እዛ አስጠራው። ቢሮ ሲያው ደነገጠ። እኔ ነኝ ውጣ ያልከኝ ገብቷል ሲለው በጣም ይቅርታ ሲል በቃ እስኪ ተያዥህን አምጣ ተባለ። እሺ ሄድኩኝ። ኖርማል ነው አልኩ። አንደኛ ከጎዳና ነው የወጣው፣ ሁለተኛ ጋራንቲን ሰርቆ ቢሆን እሺ እዲ ስለተናገረ እኔ ነኝ ያጠፋሁት ሶሪ ብዬ እንደገና ሰራውን አስቀጠልኩት። ሌላው ቤት ሃውስ እንትኖች አለ ትልልቅ ቤቶች ወደ ላፍት የሚባል እየሰሩ ያሉ በአንድ ቦታ 53 በአንድ ቦታ ምናምን 100 ምናምን ሰዎች ተቀጥረው የኛ ናቸው እየሰሩ ያሉ በስኩዌር ሜትር ቶሎ ገንዘብ እንዲያገኙ ቶሎ መቆፈር በጣም ጎበዞች ናቸው ሲሰሩ እና ከአንድ ወር በኋላ ልብሳቸውን ካልቀየሩ እኔ ሬል ያስወጣቸዋለሁ። ለውጥ ካላመጡ አስወጣቸዋለሁ። ሌላ ተካለሁ። ብዙና ከሺ በላይ ናቸው የሚጠብቁት። ከዛ ስራ እየሰሩ ደሞዛቸው ሌት ሆነ። ከነሱ ጋር ከሺ በላይ ሰራተኛ አለ አብሮ የሚሰሩ ካምፓኒ ቀጠራቸው ሌላ። የኛ ግን 53 ሲደሞደ 67 ናቸው። ሌላው ግን ሺ ምናምኖች የሌላ ካምፓኒ ነው። ደሞዛቸው ሲቀር ሲቆይ ምን ሆናችሁ ደሞዛችን ልጆችን ማሳደጋችን ምናምን ብሎ ብሶ ሲሰሙ የህዝቦቹን እንዲሰጡ ሄደን እንትናቸውን መታቸዋል ብሎ አካፋ ዶማ ይዘው ሄዱ። ያ ሄደው በቃ ወይ ደሞዛችን ዛሬ ወይ እንገላቸዋለን አላቸው። ተደውሎ ፖሊስ መጥቶ በፖሊስ ተከቦ እንትናቸውን ቆርጠው ስልካቸውንም ቆርጠው ቢሮአቸውን መተው ፖሊስ መጣ። ሪሊ ብዙ ፖሊሶች መጡ። ተበተነ። ማን ነው እንደዚህ አድርግ ሲባል የኛ የማሚ ልጆች ናቸው ተባለ። ተሰበሰቡ። ምንድነው ጉዳያችሁ ሲባል ደሞዛችን መሰጠት አለብን እንዲህ ነው መኖር እንፈልገው ይሄ ሁሉ ህዝብ ነው ደሞዝ አልተሰጠም። በጣም ደስ ከሚለው ኦኬ ደሞዝ ይሰጣቸዋል። ትክክል ናቸው ራይት ናቸው። ግን በአመጽ መነሳትና ይሄን ማድረግ ትችላላችሁ ይቅርታ ግን ደሞዛችሁ ካልተሰጠ ዛሬ ማባሩን ደሞዛችሁ ሰጥቷል። ደሞዛቸው ወደ ተሰጠ ተባረሩ። እኔ ተደወለልኝ ልጆች በሙሉ ወጥተዋል። ስንት ልጆች ይሆናሉ? ወደ 100 ምናምን ይሆናል። ወጥተዋል ሲሉ በጣም አዘንኩ። እግዚአብሔር ሆይ አልኩ በቃ እና ወዴት ልናረጋቸው ነው አሁን? ወዴት ነው የምንከታቸው? ለማንኛውም ልሂድና ይቅርታ ልጠይቅ ሞገስ ሆነኝ እሺ ካሉ ሻል አለበለዚያ ወደ ሌላ ደሞ ሪፖርት ይጻፋል። ሲሄድኩኝ ዋናውን አነጋገርኩኝ ከፖሊሶች ጋር ሆኜ
ስራውን እንደምሰራ በእግዚአብሔር ጽድቃችን በጎዳና እንደምሰራ ብዙ አመት እንደሰራው ብዙ አይነት ውጤት እንዳለው ጥፋት እንዳለ እውነት ነው እኔ ነኝ ጋራንቲ የምሰጠው በርግጥ ለተደረገው ጥፋት ነው ብዬ በህዝብ ፊት ይቅርታ ጠይቄ በኃላፊዎች ፊት ይቅርታ በፖሊሶች ይቅርታ ብዬ እንደገና ያግቡ ተብሎ ገቡ። ይሄ በጣም ትልቅ ቻሌንጅ ነው። ለምን ሪሊ ይገላሉም ይመታሉ። ምክንያቱም ከጎዳና ስለሆነ ተስፋ አይቆረጡም ስለነበረ ሰርተው አይሰጣችሁ ማለት ማይቻል ነገር ነበር እና መረዳቱ አለሽ በችግር ውስጥ ያለፉ ልጆች ስለሆኑ የሚለው መረዳቱ አለሽ። ሌሎች በአካባቢሽ ያሉ ሰዎች ግን ያ መረዳቱ ስለሌላቸው ምን አይነት ምክር ይሰጡሽ ነበረ? ምን አይነት አስተያየቶች ነበር? ምንድነው አንድ ትልቁ ደግሞ የገረመኝ አንድ ኢትዮጵያዊ ወደ ግብጽ ወደ ሊቢያ ሄዶ አውሮፕላን ነው የጠለፈ ከጎዳና ላይ ነው ያገኘሁት። ኢንተርቪው አደረገው ጎዳና ላይ ወድቆ ምንድነው ስለው አውሮፕላን ጠልፌ ኦሬዲ 8 አመት ሊቢያ ውስጥ ሙቆሃ ቀዝቃዛ እየተከተተ ኩላሊቱ ፌል አድርጓል። መገደል ያልቻለው ምንድነው በህግ ስለነበረ የሊቢያ አውሮፕላን ከሊቢያ እስከ ማልታ ብቻ ነው ማቀም ነበር። የኛ ደግሞ ኢትዮጵያ ከሌላ ሊቢያዊ ሆኖ ኩክ ነው የኩክ ቺፍ ነው። ስለዚህ መውጣት ፈለጉ። አውሮፕላን ጠልፈው መውጣት ፈለጉ። ትልቁ ጁቦ ማለት ነው እንደ 787 ወይም ደግሞ እንደ 767 ከዛ ምን ሰሩ? በጣም ያስቅ ነው መጨረሻ ላይ ወንታገና ሽጉጡን በዳቦ ነው የሰሩት። ቀብተው ኤግዛክትሊ ሽጉጥ አድርገው እና ምልክት አይሰጥም። ያ ፒፒፒ የሚለው ብረት ነክ ሲሆን ገብተው ሁለቱ እዛ ገብተው የሊቢያን አውሮፕላን ይጠልፉና በቃ ሜዲ ይሄን ያህል ፍራንክ እንፈልጋለን ወይም ወደ ሌላ ሀገር ይዘሂድ ሲባል ከሊቢያና ከማልታ ውጭ አውሮፕላን መብረር አይችልም በቂም እንትን የለውም ፊውል የለንም ሲሉ በቃ ወይ ትሞታለህ ወይ ትሄዳለህ። ስለዚህ እዛ በዳቦ ውስጥ ያለው ፈንጂ ነው ማለት ነው። ፈንጂ አይደለም። ሁለቱም ጋር ስለተጠቀኑ በቃ ይገለናል ብለው አውሮፕላናል ወይ ማውረድ ነው ማውረድ አይችሉም። መደረግ ያለበት ምን ፈልጋችሁ በይሄን ያህል ሚሊዮን እንፈልጋለን አሉ። ሜዲየም ተጠራ። በቃ ማልታ ላይ ሲወርዱ ወይም ተመልሰው ወደ ሊቢያ እዛው እንዲመለሱ ሲባል ይሄን ያህል ገንዘብ ማስ ሚዲያ ዓለም ሁሉ በቃ ፉል ኢትዮጵያዊ እንደዚህ ያዝጉ ሲባል አውሮፕላኗ በሰላም ማንም ሰው ሳይሞት ይሄን ያህል ሚሊዮን እንሰጣቸዋለን ተብለው ከወረዱ በኋላ የዛ የሊቢያ ሴኩሪቲ ያን ያህል ሞተም ጋዳፊ። ስለዚህ ገንዘቡን እንሰጣለን ግን አንድ ሰው ሳይሞት ተባለ። እሺ ባለልክ ሲወርድ ኢሚዲየትሊ አውሮፕላኗ ተከባ ነበር። በዛ መከበብ ኦኬ እጅ ወደ ላይ አሉት። መሳሪያህን አስቀምጣሉት። መሳሪያን ከወሰዱ በኋላ ሲያዩት መሳሪያው ዳቦ ነው በእንትን የተሰራ ነው። ያ ሪፖርት ተደርጎ አለቀውም አለች ሊቢያ ራይት አላት። ለአንዷ ስር ነው ለኢትዮጵያ ኤምባሲ ለኢትዮጵያ እንትን ተነገረ። በዛው 8 አመት ታሰረ ማለት ነው። ሚስቱን ሊዝ አረገ፣ ልጆቹን ሊዝ አረገ። እንዴት ገባ እዚህ ውስጥ? ለመውጣት ስለፈለገ መውጣት አቻል ነበር ከሊቢያ። ከዛ ሚስቱ የዛ ሊቢያዊት ነበር ሊዝ አረገ። ልጁንም ተከለከለ። ወደ ኢትዮጵያ ተጠርዞ መጣ። ተጠርዞ መጥቶ ማንም ስለማይቀበለው ውጭ ጉዳይ ሚኒስቴር ተከታታይ ሄዶ ነው ሂጥፋ አንተ ሀገር አሰዳቢ ተብሎ በዛ ጎዳና ወጣ። እኛ ያገኘን በጣም ይገርማል። እና ጥሩ ለውጥ አምጥቶ ግን የመጨረሻ ቤተሰቦችን በሐዘን ስለተመታ ያረገውን ጥፋት ስለሆነ ኢትዮጵያ ማትሊስ በይቅርታም ሰላል ተቀበለችው። በመጥፎ ደረጃ የት እንደጠፋ ማናቀም ለብዙ ጊዜ እኛ ጋር ነበር። ከዛ በኋላ ተሰወረብን። ይኑር ይሞት አናውቀውም። ብዙ ጊዜ ረዳ ነው እየጠጣ ያስቸግረን ነበር። ማሚዬ ልንገርሽ ቢሶቴ ሚስቴን አፈቀች ልጄን አፈቀች። እሺ መንግስት ውጭ ጉዳይ ሚኒስትር ብሎኛል ግን አላመጡልኝም ያል በጣም በቃ ከባድ ነበር። ራሱን ለማጥፋት ብዙ ሞከረ ግን እኛ ጋር ድርጅት ጋር እስካለ ድረስ ራሱን አላጠፋም። ከዛ አልቅሶ ማሚሸኝ ልሂድ ቃ ህይወቴ ደስ አላለኝ ማለት የት እንዳለ አላውቅም። በጣም ያሳዝናል። ያ ከሚያሳዝነኝ ፓርት አንዱ ነው። ሌሎችም አሉ ግን የሚነገር የማይነገር አስደሳች የምትይውስ ገጠመኝ? አስደሳች የምለው ብዙ ነው። የሚያስደስቱት ትልልቅ ደረጃ ደርሰው ትልልቅ ኃላፊ ሆነው
አንድ ቀን ራሳቸው ቢመሰክሩ ይሻላል ከኔ ይልቅ ሳላቃቸው የራሳቸውን የሸራተን አሳ አቅራቢዎች በኢትዮጵያ ኤርላይንስ ውስጥ ኃላፊዎች መካኒኮች የራሳቸው ድርጅት ትልልቅ አሉ በጣም ትልልቅ ሊገመቱ የማይችሉ በጣም ደስተኛ ነኝ በጣም አንዳንዶች የውጭውን ዓለም አይተው ከመጡ በኋላ ትንሽ ማንነታችን አስቸጋሪ ነው ባህሪያችን ኢትዮጵያውያኖች እርስ በርስ አንረዳዳም አብሮ መብላት ነው እንጂ አብሮ መስራት አንችልም እንዲሁ ደግሞ አንዳችን ለአንዳችን ጥሩ ምኞት የለንም ወይም ምቀኞች ነን ይላሉ የሀገራችን ውስጥ ምን ትያለሽ አንድ ትምህርት የሚጎለን ይመስለኛል በተለይ ውጭ ሀገር አይቶ የመጣ ይስተካከላል ትንሽ ቀምሰነዋል እዚህ ማንሰራውን እዛ እንሰራለን እዚህ ማናየውን እዛ እናያለን ውጭ ሀገር ራሱ ትምህርት ነው ላይፍ ራሱ ከባድ እና ብዙ ጊዜ እኛ ሀገር ያጀለው ችግር አለ ያ ችግር ያልኩት ግን ከማጣት ይመስለኛል የሰው ልጅ ያራሱ የያንዳንዱ ቢኖር የሰውን ጎረቤት የሚያይመስለኛል ማጣት እንድትቀኛ ያደርግሻል ማጣት እንድትናደጅ ያደርግሻል ማጣት እንድትገያ ያደርግሻል ማጣት ለምሳሌ ሚሊዮን ሰጥቼሽ እንዳትንቀሳቀሽ ብለሽ ሚሊዮኑ ቀርቶብሽ ብትሰሪ ይሻልሻል እና ማይንድ እግዚአብሔር የፈጠረው ማይንድ አይታሰርም ባይዘው ሰው ብሪሊያንት ነው ማንንም ሰው ዕውቀት አለ ምንም መጻፍ ማንበብ ማይችል ዕውቀት አለ ግን እድሉ እንዴት ነው አሁን እኔ ከውጭ ሀገር ስመጣ መጀመሪያ ጎዳና መስራት አለብኝ ብዬ በየቦታው ወደቁት ቦታ ነው የሚሄደው የነበረው እነሱ ለማድረግ ልብሳቸውን ቀይረሽ አምራቸውን በመጽሐፍ ቅዱስና በሌላ ደግሞ በትምህርት ቀይረሽ አንዳንዱ በ3 ወር ጎበዝ ይሆናል አንዳንዱ በአመት ጎበዝ ይሆናል አንዳንዱ በ3 አመት ጎበዝ ይሆናል ፔሸንት ኑሮሽ የሚሰርቁሻሉ ምግብ ስንሰጣቸው በረድስቱን ይሰርቁብናል ቤት ስንከራይ በሩን ሰብረው ይሽሩጡብናል ብዙ ነገር አለ ታክሲ ሲሰጣቸው ታክሲ ይዘው ይጠፋሉ ያ በብዙ ነገር ይሄ ሁሉ ሪስክ ሆኖ ግን እግዚአብሔርን ከታመንሽው እግዚአብሔር ሞገስ የሆነው ብዙ በብዙ ይቅርታ ያልፉኝ ነበር በብዙ እንግዲህ ተመልካቾቻችን ይህ ሀበሻ ሚዲያ ነው ሀበሻ ሚዲያ ዘወትር በዚህ ሰዓት መቼ ነው የሚለቀቀው ቀኑን ንገሪ ቀኑ ስላልተወሰነ እሺ ወለድና ተጋም እሺ ቴንክ ዩ ያምራል ስቴፕ አክሽን ተመልካቾቻችን እንግዲህ ሀበሻ ሚዲያን እንዲህ በአጋጣሚ ካያችሁት ይሄንን ቪዲዮ ሰብስክራይብ አድርጉ በየሳምንቱ እንደዚህ አይነት ቪዲዮዎች ይደርሷችኋል ማለት ነው አብራችሁ እንድትቆዩ በድጋሚ ጋብዛችኋለሁ ሳምራዊት ተናኘወርቅ ፕሮግራሙን እያዘጋጀው አቀርብላችኋለሁ ቤተሰቡን እንድንዘልቅ ሰብስክራይብ አድርጉ ላይክ ሼር ማድረጋችሁን እንዳትረሱ ያው ቆይታችን በጣም ያማረ እንደሆነ አንጠራጠርም ቀደም ብለሽ የልጅነት ህይወትሽን ስታስቃኝን በጣም ብዙ ይሆናል ብለን ነው ብዙ ምናቃቸው ታሪኮች አሉና ስላስመራም እንደዚሁ ሙዚቃም ተወጂ እንደነበረ ደግሞ ጠቆም አድርገሽን ነበር ሙዚቀኛ የመሆን ምኞት ነበርሽ በጣም ከነ ጥላሁን ገሰሰ ጋር ለመዝፈን ብዙ ነገር ሞክር ነበር ማንን ነበር በጣም የምታደንቂው ሙዚቀኛ በዛን ጊዜ ዘፋኞች በቃ እነ ጥላሁን ነው የሚባሉት በቃ ዋናዎች እነሱ ናቸው አዎ ለምን ወታደር ነበር አባቴ ሶ ለዝምት ምናምን በቃ እነሱ ነው እንትን ምንገባ ነው ግን ብዙ ጊዜ ግማሹ ደግሞ ወደ መንፈሳዊ ስለሆንኩ ደግሞ ባይዘወይ በሳሊተ ምህረት ዘማሪም ነበርኩኝ ዳቆንም ነበርኩኝና ገንዘብ ሰብሳቢ ነበርኩኝና ልቤ እንዲና እንዲህ ስለነበረ ግን ወደ ግቤ ገባው ሀፍታም ሆን ግን ደስታ እንዳልሆነ ገባኝ ሀፍት ማግኘት ደግሞ ሰላም እንዳልሆነ ገባኝ ሰላም ክርስቶስ ነው ሰላም ፈጣሪ ማመን ነው ሰላም በኑሮሽ መደሰት ነው ፓላስ ስላለሽ አይደለም ትንሽ ቤት ስላለሽ አይደለም ሰላምሽ ውስጥሽ ያለው እግዚአብሔር በሁለት ሳንቲም ሰላም ስትኖሪ ሌላው ያው በመስተንግዶ በተለያየ ነገር ከላይ እስከ ቤተ መንግስት እስከ ታች አይቻለሁ ላይፍ ምንድነው ካልሽ እኔ ህይወት ለሆነላችሁ ያለው ጌታ እውነቱን ነው ሀፍታሞች እንደ ሀፍታቸው ይሆን ኖሮ በደስታ በገዟት ነበር ደሃ ደግሞ እንደማጣቸው በሆነ ነው ደግሞ ድህነቱ ነው በቀሩ ነገር ግን መነሻሽ ፖዚቲቭ መሆን አለበት እኖራለሁ አገኛለሁ እደርሳለሁ እና ግድ ዲግሪ ስለጫንሽ ግድ ማስትሬት ስለጫንሽ ሳይሆን
አሁን እኔ ለምሳሌ እንደሌሎቹ ዲግሪ ማስትሬት ባይኖረኝ በንግድ እንትን ውስጥ ቶፕ የሆነውን የጄምስቶን ስፔሻሊስት ሆንኩ። በትምህርት ኢትዮጵያ ያስተማረችኝ ውጭ ሀገር በየሀገሩ በምንሰራው በማየት በመጠራት በማሳተፍ ችዬ ለሀገሬ በቃ። ዲዛይን ግን ከድሮም እግዚአብሔር ተፈጥሮ ውስጥ ያስቀመጠ ነው። ማንም ሂዶ ያስተማረኝ የለም። ዲዛይን አድርጋለሁ፣ አወጣለሁ፣ አወርዳለሁ፣ ጠልፋለሁ፣ አስመጣለሁ። ሲጀምርም ንግዱ በክሬዲት ነው ማለት ስጡኝና አትርፌ ይሰጣቸዋል። ድሮም በዳቦ ቆሎ ነጋዴ ነበርኩኝ። ደግሞም ያው ታውቂያለሽ በእስራኤል የንግድ የትም ቦታ ሲሄዱ ነጋዴዎች ናቸው። በብዙ ነገሮች ንግድ እወዳለሁ because how to get money ነው። ግን መኒ ደስታ ነው ወይ እሱ ላይ ጥያቄ ነው። ስደርስበት እስከ ዲፕሬሽን የወረድኩበትም ነበር። ገንዘብ እያገኘ ስትሄጂ የባልና ሚስት ፍቅርስ ምን ያህል ሲመችሽስ እንዴት ነሽ? እንግዲህ ብዙ ጊዜ ወንዶችን ለወቅስ አልፈልግም፣ ግን ሀብት ሲያበዙ ከአንድ ወደ ሁለት ወደ ሶስት ሚስት ማፍቀር ይወዳሉ። ሁሉ ባይሆን ጥቂቶች ወንዶቹ ሀብታም ሲሆኑ እነሱም አይችሉትም። ምክንያቱም ቆነጃጅቶች ሴቶች አሉ እንደምንም ብለው ያጠምዷቸዋል፣ ፌል ያደርጋል። ብቻ ወንድና ሴት አብሮ መቀመጥ ራሱ ከባድ ነው እና ሀብት ራሱ ብዙ ያስትሻል። የሳት ሳይመስልሽም ግን ትስቻለሽ። እና ጨዋ የሚያደርግ እግዚአብሔር ነው። ፍርሃተ እግዚአብሔር ሲኖርሽ ከባልሽ ውጭ አትሄጂም። ፍርሃተ እግዚአብሔር ሲኖርሽ ከሚስቱ ውጭ አይሄድም። መሰረቱ ፍርሃተ እግዚአብሔር መሆን አለበት። ብዙ ጊዜ ሰዎች ስለ እግዚአብሔር ሲወራ እንደ ቀላል ያዩታል። እግዚአብሔር ሰማይና ምድር የፈጠረ ነው፣ መላውን የፈጠረ ነው። ማንዋላችን ራሱ ጌታ ነው። ስለዚህ ብዙ ጊዜ ሃይማኖት ኦርቶዶክስ ካቶሊክ ሳይሆን አምላክ አንድ አምላክ አለ፣ ይኖራል። ስንሞት ብቻ አይደለም መቃብር የምንፈራው፣ በመኖር ከመቃብር ይልቅ እኖራለሁ። አሁን ብዙ ጊዜ የማስተምራቸው ትምህርቶች እንግዲህ ከ23 24 ዓመት በላይ ፓስተር ነኝ፣ ኢንተርናሽናል አገልጋይ ነኝ። በተለያየ ቋንቋ አገለግላለሁ፣ በተለያየ ውጭ ሀገሮች አገለግላለሁ። በሆል አውሮፓ ኤንድ ፕላስ አፍሪካ። አት ዘ ሴም ታይም ዲዛይነር፣ ወርቅ ቤት፣ ጄምስቶን ወደ 60 ዓመት ሊሞላኝ እንግዲህ ሁሉ አስተምሮኛል። እድሜም ቀላል አይደለም። 4 ልጆች አሉኝ በጥሩ ሁኔታ። አንዱ ትንሽ ከአባት በቤተሰብ ጥል የተነሳ ካለው መንከራተት የተነሳ ካለው ኮንቪዥን የመጀመሪያ ልጄ በድራግና በሲጋራ በተለያየ ነገሮች ሱስ ካፒቴን የነበረው ካፒቴን ነው የተማረው። መርከብ ለኢትዮጵያ መርከብ እንኳን ተመርጦ ከዚህ እስከ በአፍሪካ እንትን ሁሉ ጥሩ ሰርቲፊኬት ያገኘ ነው። በኮምፒውተር ሳይንስ በጣም የታወቀ ነው። ነገር ግን ካለው ተስፋ መቁረጥ የቤተሰብ ዲቮርስ መሆን አሁን ባልሽ አምላክሽ የሚለው እግዚአብሔር ፈጣሪ አባት የልጆች አባት እላለሁ። ነገር ግን ልጆች ይጎዳሉ 100%። የመጀመሪያው ልጄ እንደፈለገው ቦታ አልገባም። ግን እግዚአብሔር ይመስገን አለመሞቱ በህይወት መኖር ደስ ይለኛል። ጀርመን ሀገር ደግሞ ጥሩ ትሪትመንት አላቸው፣ ችግር የለባቸው። ባይሰሩም በነፃ ይሰጣቸዋል ጀርመን ፓስፖርት ስላላቸው። ሴቶቹ ልጆቼ ግን በሆቴል ማኔጅመንት ናቸው። ኢንተርናሽናል ኤቭሪ ሆቴል ኤቭሪ ቦታ ሄዳለሁ። በጥሩ ነው የምኖረው፣ በጥሩ ሁኔታ ነው የሚያኖሩኝ። ሆቴሉ ራሱ የልጆቼን መስሪያ ቤቶች ኃላፊም ስለሆነ የትም ቦታ አም ዌልካም። አሁን ጥሩ ሰዓት ነኝ ያለሁት። ከዛ ልጆቼ ምን አልኳቸው? ጥሩ ሰዓት እያለሁ አንድ ልጅ እንኳን ባተርፍ ኢትዮጵያ ሀገር ልሂድ አልኳት። ዱት ነው ያለች። አርጊው እኛ ሰፖርት በምናደርግሽ ነገር እና አንዷ እዚህ ሀገር መታ ፋርም ናም መክፈት ፈልጋለች። እንግዲህ እግዚአብሔር ይረዳታል፣ ትመጣለች። ሁለቱ ደግሞ ሌላ ሀገር ነው የሚወዱት። አንዱ ወንዱ መጨረሻ ሲሊዮና ካየሁት በኋላ ብሎኛል። ከሁሉ ነገር ግን ቋንቋ ይችላል። ዋው! አስተምረሻል? ቋንቋ አስተምራቸዋለሁ። መጻፍ አይችሉም፣ ትግርኛም ጀምረዋል። ለምን አስመራም ሲሄዱ በትግርኛ ይሰማሉ። ለምን የሚሰሙት ምንድነው? እኔ በትግርኛ ትርጉም ስለምተረጉምላቸው ወደ ጀርመን ትሰማቸዋለች። አሁን አታታለያት፣ በደንብ ነው የምትነሰመሽ። ትመጣለች፣ የዛሬ ዓመት እመጣለሁ ብላለች። በሰላም ያምጣት። አሜን። በጣም ደስ ይላል። ብዙ ጉዞ ነው የተጓዝሽውና ውይ በጣም ለሴቶች በተለይ አሁን ወጣት ለሆኑ ሴቶች አንቺ ያለሽበትን ህይወት እያሳለፉ ላሉ
ሀገራችን አሁንም ደሃ ናትና ውበቱ ሁሉ ነገር ኖሮ ብርታቱ ኖሮ ማግኘት ፍላጎቱ ኖሮ በርግጥም ይገባናል ሰው ነንና የፈጣሪ ልጆች ነንና እንደ ንጉስ መኖር ይገባናል። ግን ያንን ኑሮ ናፍቀ ነው ለሌሎች ሰለባነት የሚዳርገን ይሆናል፣ ዝቅ የሚያረገን ይሆናል። ከፍ የሚያረገን ዋና ነገር ህልማችን ነው። አሁን ዛሬ ገንዘብ ከተገኘ በኋላ እየሰራሻቸው ያልሻቸው ህልሞች እንዳለ ያን የምታለሚያቸው ኑሮ እዚህ ያደርሱሽ ነበር እነሱ እና ሆነም ቀረ ህይወት አስተምራሽ እዚህ ደረጃ ደርሰሽ ህልሞችን እያሳካሽ ለብዙዎች እየተረፍሽ ትገኛለሽ። አሁን ላሉ ወጣቶች ጠቅለል አድርገሽ ምንድነው ብርታት? ይሄ ህዝባችን አንድ መረዳት ያለበት ምንድነው በተፈጥሮ ደሃ አይደለንም። በአገራችን ውስጥ በቂ ማዕድን አለ። በቂ ማንኛውም አገር ካላት በላይ በከበሩም ድንጋይ ይሁን በነዳጅም ይሁን መሬቷ በመለምለም ይሁን በወይዘራችን ብቻ በቱሪስት ራሱ መኖር ይቻላል። ወጣቱን እንዴት ማሳተፍ እንዳለበት ከመንግስትም ይጠበቃል፣ ከወላጅም ይጠበቃል። ባህል ብቻ ሳይሆን ልጄን እንዴት ነው ለረዳት የምችለው ብሎ በጥቂቱ አካባቢው ጓደኛ ትምህርት አሰጣጡ ራሱ በጣም አስፈላጊ ነው። ለምሳሌ የትምህርት አሰጣጥ ካልኩሌት የማልወደው ነገር አለ። በአገልግሎቴ በግብረ ገብም በሞራሊትም በሃይማኖትም ሰው ከጅንጆሮ የመጣ ብለሽ መሰረት የለውም። ቢያርኖ ጅንጆሮ ምርጥ ሰዎች ነን። በተለይ በአሁን ሰዓት ደግሞ ቆንጆዎች በስተዋል። ራሳቸውን መጠበቅ በጣም ደስ ይላል። ከሚያዩት ማስ ሚዲያ ከሚወጡት ከሚገቡት ህዝባችን በጣም ቆንጆ ሆኗል። ቆንጆ ሆነው ግን ውስጣቸው ለማይሆን ነገር የሚሰጡት ለምንድነው? ላይፉ ግዴታ ያስገድዳቸዋል። ወንዶችም ወይም በአባትነት ያሉት ወጣቶች ልጆች ከመበላሸት ይልቅ ሊረዳቸው ከፈለጉ ቢረዷቸው፣ ግድ በዝሙት በርክሰት መሄድ የለባቸውም። ልጆቻቸውን እንደማይሰጡ ለሌሎች ማሰብ እንዳለባቸው፣ ሰራተኛን በስነ ስርዓት መያዝ፣ ሰው ሲያጡ ሰራተኛ ሲሆኑ ሰራተኛን እንደ ተራርጎ ማየት ሳይሆን ብዙዎች ወደ ጅዳ ጠፍተው የሚሄዱት በአገራችን ላይ ተቀባይ ስለሌላቸው ወይም ጥሩ ደግሞ ስለሌላቸው ያንድ የኢትዮጵያ ወይም የሀገራችን በውጭ ሀገር $250 ቢቆጠር በዚህ 3000 ይሁን 5000 ቢከፍላቸው ጥሩ መኖር ይችላሉ። ነገር ግን እንደ ገረድ መቆጠር የለባቸው። ያንኖት ገረድ ነገ የኔ ልጅ ናት የኔ ልጅ ነው ማለት ጥሩ ነው እና እኔም ቤተሰቦቼ መተን ወጣቱ ላይ ማተኮር ፈልገናል። በምንችለው እግዚአብሔር በረዳን ምን ሰራለን። ሌላውም እንዲያደርገ በቦታ ቢሰራ በአገራችን ላይ ችግር የለም። ለምን ምድራችን ለምናት ፀሐዩ ዝናቡ በደንብ እየፈለቀ ነው። ውሃ አለን። እንግዲህ እንደ ግድቡ እንደ ኤሌክትሪኩ በሶላር ሲስተም ወጣቱ ግድ ምን ይባላል መፍትሄ ከቤተ መንግስት ሳይሆን ከቤተ ሰማይ ነው። ምክንያቱም ያንዳንዱን ዕውቀት የሚያውቅ እግዚአብሔር ነው። እኛም ተስፋ ሳንቆርጥ ወይም የሌላውን ማየት ሳይሆን ምን ማድረግ እችላለሁ፣ በስፖርት ነው በአያያዝ ነው ወይስ ደግሞ በእንጨት ስራ ነው ወይስ በመካኒክ ነው? ሰዎቹ መካኒክነት ቢሰጧቸው ቢሰሩ በነፃ ቢያገለግሉ። አሁን እኔ ስለ ጄምስቶን ስለ እንትን ብዙ በነፃ አስተምሬያለሁ። ሌላውም እንዲህ በእውቀቱ ባለው ቢቀጥል እኛ ጋር ደሃ አይገኝም። በቃ ድንጋዩም ሀብት አለው ራሱ። ድንጋዩ ለምሳሌ ውጭ ሀገር ድንጋይ ምንም ሳይጠረብ አጥር ሆኖ በሱ ላይ አፈር ትንሽ ተለስኖ ናቹራል ይሰራበታል። እኛ ግን በየቦታው ድንጋይ ወድቋል። እሱ ነው። ሁለተኛ በየአገሩ ያለው ከዚህ በፊት ወደ ውጭ ሀገር ወተን ያሳየነው ነገር ነው። እያንዳንዷ ነገር የሚጣል የለንም አገራችን። የሚያስፈልገን ምንድነው ይባል መተባበርና ፍቅር። አንዱ ዳቦ ቤት ከት አንዱ ልብስ ቤት ምቀኝነት መኖር የለበትም እንጂ ይሄ ጉቦኝነት ምናምን የሚባለው ድህነት እስካለ ድረስ መስረቅ ማታለል ግድ ነው። ይሄ የሚቀረፈው እያንዳንዱ ሰው ኃላፊነት ሲሰጠው። ጀርመን ሀገር ደስ ከሚለኝ ኦኬ ሀብታሞች ሀገሮች ናቸው ቢሆንም አይደለም ለራሳቸው ዜጋ ለኛ ለሄድ ነው መጀመሪያ ሰፖርት አድርገው እንድትማሪ አድርገው የራሳቸውን ቋንቋ አስተምረው የራሳቸውን ስራ ፈት የለም ምናልባት በሽተኞች ካልሆኑ በስተቀር እሱም ይረዳሉ። እና
በቀላል በአገራችን የሚጀምር የሚሰራ ስራ አለ። የቶፓዝ እዚህ ነው ያለው፣ ሩቢን ሰፋይ እዚህ ነው ያለው፣ የኢትዮጵያ ቶፓዞች እዚህ ነው ያለው፣ ጥጥ እዚህ ነው ያለው። የራሳችን ቻይና የምታመርተው አይነት ይሄ ስፖንጅ ምናምን ሳይሆን ፒውር ጥጥ እዚህ ነው ያለው። ስፖንጅ እንኳን አይደለም። አፈሩ ራሱ በውጭ ሀገር ወደ አሜሪካ እየሄደ ቤት ይሰራበታል። ቢኮዝ ፎር ዘ ሄልዚ አፈሩ ራሱ የአፈር ቤት ሄልዚ ዋን ዘ ቤስት የሕክምና ቤት ነው። ብዙ ነገሮች ሪሰርች ያደረግናቸዋልና በደንብ አምንበታለሁ። በጣም ምንም ትምህርት እውቀት ኦልሬዲ እውቀት አለን። እግዚአብሔር የሰጠን እውቀት አለን። እውቀትና ትምህርት ቢሆን ኖሮ ዳዊት ንጉስ ሆኖ የእስራኤልን ሕዝብ አልገዛ ነበር። ዛሬ እውቀት የላቸው የምታያቸው ግን ናቹራል እውቀት ያላቸው አሉ። መጽሐፍ ማንበብ የማይችሉ ግን ትልልቅ ስራ ይሰራሉ። ነጋዴዎች ናቸው። ሃው ቱ ማኔጅ ሂሳብ እንኳን ካልኩሌት ሰው ጅልም አይደለም ሞኝም አይደለም እውቀት የሌለውም አይደለም። እውቀት አለ ግን በራሱ ትሰጫለሽ። ጀርመን አንዱ ደስ ከሚለኝ ነገር ይጠይቁሻል። ሆቢሽ ምንድነው ነው የሚሉሽ። የምትወጂው ምንድነው? ሙዚቃ ነው በሙዚቃ መካኒክ ነው በመካኒክነት እና አሁንም እየሰራ ነው። ለጎዳናችሁ ትልቅ ያረዳ ነው። ልክ እንደ ጀርመን ሲስተም ጠራኋቸው። እግዚአብሔር በሰጠኝ ጥበብ ምን ትፈልጋላችሁ? ባክም መጥፎናታቸውን ሳይሆን ኦኬ በሌብነት ተገኝታችኋል፣ ሮንግ መድኃኒት ሲሸጡ የገደሉም አሉ ያጠፉም አሉና እሱን ትቼ ኦኬ አድርጋ ከዚህ በኋላ ስትገቡ እግዚአብሔር ጽድቃችን የሚለው እንትን ነው። መንግስትም ከኔ ጋር በጣም ተባብሮኛል። ለምን በስርቆት ሲሄዱ በቃ ከዚህ የተነሱ ናቸው ተብሎ የታሰሩትን የፈቱታቸው ነገር አለ። በጣም ነው የሚተባበሩኝ። ይሄ ተደግፎ ስለያዙ እነሱ ፕሌየሮች ሰፖርት ማድረግ ጃሉ እና እያንዳንዱ ሰው ይጠበቅበታል። በተለይ በሴቶች ልጆቻችን ላይ እጅግ ከባድ ነገር የሚሰራ አንድ የውጭ ሀገር ዜጋ አንድ የአረብ ዜጋ 5 6 10 ሴቶችን በመውሰድ just because of hungriness ይሄ ነገር መቆም አለበት። ልጆቻችን እዚህ ሀገር ራሱ በቂ አይደለም። ብዙ ስራ አለ ልንሰራ ካልን በጥቂቱ አንድ ሀገር እድገት ትልቁ የሚያሳድጋት እርሻ ነው እንጂ ዶላርም አይደለም። እና እርሻ ካለ ህዝቡ መጥገብ ሲጀምር መስራት ይጀምራል። ጠግበሽ ስራና ርቦሽ ስራ አስኖት እሴ እና እንግዲህ ብዙዎችን ምንጭ ሀገር እያሰለጠናቸው ነው። ወደ ሀገራቸው መጥተው እንዲሰሩ የመጡም እየሰሩ አሉ። አሁንም ያሉ የመጡ አሉ። ዶክተሮችንም እየጠራሁ ወደ ሀገራችሁ ህዝባችሁ የምታከሙ ይመጣሉ። ሰርተዋልም ገናም አሁንም ይመጣሉ። አንዱ እንዲያለ የተቃቀ ህዝባችን ሁሉ ተሰብስቦ ምድራችን እንዲሰራ ባዶ ነው የሚሰራ አልተሰራም። ስራ የለም። አዲስ አበባ ብቻ ነው። ከዛስ ወጣ ምንም ስራ የለም። እና ህዝቡ ተበታት ነው። ተላላቅ ካፒታል ታውኖች ቢሰሩ እንደም ሰው ሰራተኛም አታገኝ። ይሄ ነው በጣም ደስ ይላል። ቀረምትዩ ነገር ካለ እኔ እንግዲህ ብዙ ናቸው ባወራቸው ደስ የሚሉኝ ግን እንደው ይሄ ሳይነሳ ከሚቀርምትዩ ካለ ምንም ሳይነሳ ሳይሆን ትልቁ ነገር ምንድነው ሰውን ማክበር። የሰው መጥፎ የለም፣ የሰው ደሃ የለም፣ የሰው ተራ የለም። በከማል ወደው አንዱ መጽሐፍ ቅዱስ ላይ እንደተጻፈ አንተ ደደብ አንተ አትረባም አትጠቅም የሚባለው ፈጽሞ ከህብረተሰባችን አንደበት ቢወጣ ደስ ይለኛል። እግዚአብሔር ይርዳል። የሰው ደደብ የለውም፣ የሰው ብልሹ የለውም። ካገሹ ከረዳሹ ማይቆም የለም። እኔ እግዚአብሔር ስላገዘኝ ነው እንጂ እውቀት ኖሮኛ አይደለም። ከጓደኞቼም ጋር አይደለም ከናንተ ጋር እዚህ ቆሜ ማውራበት ሰዓት አልነበረኝ። እና በዚህ ህብረተሰቡ በጸሎትና በመተባበር ሴት ወንዶች ልጆቻቸውን በስነ ስርዓት ቢያሳድጉ ቢረዱ ቢመክሩ ደስ ይለኛል። በጣም ደስ ይላል። እጅግ እናመሰግናለን። እንግዲህ ተመልካቾቻችን ስትከታተሉ የነበረው ሀበሻ ሚዲያ ነው። ቶፓዝ አይደል? ቶፓዝ ጁዌለሪ ባለቤት በደንብ ለረጅም ዓመት ቶፓዝ ጁዌለሪ ከፍታ እንግዲህ ሀገራችን ያሉ ማዕድናትን በማውጣት ሌሎች ደግሞ ወደዚህ ስራ እንዴት መግባት ይችላሉ፣ እንዴት ውጤታማ ይሆናሉ የሚለውንም ደግሞ ኮንሰልት በማድረግ ነው ቆይታ ያደረገችው ረጅም ጊዜዋን። በዛ መሀል ግን ያሳለፈቻቸው ውጣ ውረዶች፣ ልጅነቷ ምን ይመስል ነበር፣ የስደት ህይወት ምን ይመስል ነበረ፣ ከዛ መለስ ብላም ደግሞ ከጎዳና ተዳዳሪዎች እንደው እናዝናለን ሁሉ ጊዜና ማድረግ የምንችለው ነገር ካለ የተወሰነ ነገር ሰተናቸው ማለፍ ነው። በተቻለሽ አቅም ግን ኃላፊነቱን ወስደሽ እንደ ቤተሰብ ስራ እስኪይዙ ድረስ ህይወታቸውን እስኪቀይሩ ድረስ አንዳንዴም ጥፋት ሲያጠፉ እስከ መወንጀል ድረስ በመድረስም ጭምር ስታገለግል ቆይታለች። እነዚህን ስራዎቿን እዚህ እና ጀርመን
ሆና ነበር ስትሰራ የነበረው። አሁን እንግዲህ ከልጆቼ ጋር ጠቅለል አድርጌ ይሄን ነገር በደንብ መስራት ፈልጋለሁኝ፣ ይሄ ነው ሐሳብ የሚለውን ነገር ከህይወት የተረዳቻቸውን ነገር የተወሰኑ አወራን። ያው እስርሽ እንግዲህ በፊልም ወይ በመጽሐፍ እንደሚወጣ ተስፋ እናደርጋለን። ያንቺን ታሪክ ግን ዛሬ ባየነው በሰማነው ነገር ግን በጣም አንደኛ ለሰው ልጅ የሚያስፈልገው ነገር ፍቅር እንደሆነ እምነት እንደሆነ ሰው ፍቅር ከጣልሽበት እምነት ከሰጠሹ ውስጡ ያለው አንዳች ዓላማ ይበራል እና አትችልም አትሆንም የሚለው ነገር ወደ ኋላ የሚያስቀረውን ነገር ወደ ኋላ ጥሎ ወደፊት መግፋት ይችላል እና ለብዙዎች እንደዚህ አይነት መነቃቃት ሆነሻል። አንቺ ውስጥሽ ተሰብሮ ስትመኝ የነበረው ሀብት ተገኝቶ እንኳን ውስጥሽ ባዘነበት ሰዓት ሰዎችን መጉዳት አልነበረም ፍላጎትሽ፣ የሰዎችን ብርሃን ማብራት ነበርና ከአንቺ ብዙ ሰዎች ይማራሉ ብዬ አስባለሁ። ለዚህ በጣም ትልቅ አክብሮት አለኝ። እንግዳችን ስለሆንሽ የሀበሻ ሚዲያ ኢንተርቪው ሳምራዊት ተናኘ ወርቅ የሚዘጋጀውንም የመጀመሪያ እንግዳ ስለሆንሽ እጅግ በጣም ኩራት ይሰማኛል። አመሰግንሻለሁኝ። ያሰብናቸው ደግሞ ተሳክተው በድጋሚ ለኢንተርቪው እንደምንገናኝ ተስፋ አደርጋለሁ። አዎ እንደገና ምናንተን ምንም ተባብረን ለዚያ በቃን በሰፊው ለአገራችን ሪሊዝ ያላችሁም ለህዝቡ በማሳወቅ ህዝቡም ያለውን የፍቅሩ ስሜት ለህዝቡ በማድረስ የኋላውን እየጣሉ የኋላችን እየጣልን እንዴት ነው ህዝባችንን መርዳት የምንችለው እህቶቻችን መርዳት የምንችለው የወጡትስ እንዴት ነው የሚመለሱ ተመልሰውስ እንዴት ነው መስራት የሚችለው በሚል የኛ አቅርቦት በጣም አስፈላጊ ነው እና ለዚህ ደግሞ ክብር ለእግዚአብሔር እንዲገባው ክብር ስጥልን። እግዚአብሔር ይወደናል ያፈቅረናል። በአንድ ብረት በአንድ ማዕድ ከዚህ በፊት የተሰማ አዲስ ይሳይላል እና የማዕድ ፍቅሪ ባህል በዛ እንድንገናኝ እግዚአብሔር ይርዳን። ክብር ለሱ። እናመሰግናለን በጣም እንግዲህ ከውበት ጋር አንደበትም በዚያ አጋጣሚ ይሄን ማድነቅ ፈልጋለሁኝ እና ከኔ አይደለም በጣም ይመስጠኛልና በጣም ከኔ አይደለም ያው ቁንጅና ውድድሩም እንዳለ ሆኖ ብዙዎቹን ተጫውተናቸዋልና ጥሩ ጊዜ ነው ያሳለፍነው። በጣም እናመሰግናለን። እንግዲህ ተመልካቾቻችን ሀበሻ ሚዲያ ነው ስትከታተሉ የቆያችሁት። ቤተሰቡ ናችሁ፣ አብራችሁን ዝለቁ። እናንተ የምትፈልጓቸውን ሁሉ ጋብዙልን ያላችኋቸውን ሁሉ እንጋብዛለን። እኛም ደግሞ ለእናንተ የሚመጥኑ እንደዚህ የተከበሩ እንግዶች እናመጣላችኋለን። ሀበሻ ሚዲያን ሰብስክራይብ አድርጉ። እንወዳችኋለን። የሳምራዊት ተናኘ ወርቅ ነኝ። ክፉ አይንካችሁ። ቻው። ሻሎም